ስለዚህ አንተ ስንት ነው የሚመችክ? 25 ከዛ ከ25 በላይ መሆን አለባት። ከ25 እስከ 35 እንበለው። አይገርምም? ተሙ ተስፎ ነበር ኮመንት ላይ ከ25 ብለው ነበር። እሺ እድሜ ከ25 ቁጥሩም ደስ ስለሚል ከ25 እስከ 35 ከሆነች ግን ለመውለድ 10 ዓመት ነው ያላችሁ። 10 ዓመት ይበቃችኋል ልጅ ብትወልዱበት። በቃ ከ25 እስከ 35 ቁጥሩም ደስ ይላል። 5 ዓመት ከ25 እስከ 35 ቆንጆ ቤቱ የምትወድ። እሺ ቁመናዋ ችግር የለም። አጭርም ብትሆን ችግር የለብክም። ኧረ ምን ችግር አለው? አጭር ሴት እኮ እንደውም ቅመም ናት። አሪፍ ነው። ቅመም ናት። እንዴት ቀልጃለሽ እንዴ? እሺ ጸይም ቀይ ምናምን አላለም። ከዛ መግባባት ይሄ ስናወራ እንደ ሰው ልጅ እንደ ጓደኛ እንደ ከማንም ሰው ጋር ሻይ እንኳን ስጠጪ አንዳንድ ሰው ኡፍ መች ነው የሚሄደው ምናምን የምትዩ ሰው አለ። በወሬ ማትግባቢ ከሆነ ጥሩ አይደለም። እና እሱንማ ስትገናኙ ነው ትግባባላችሁ። እሱ ወሳኝ ነገር ነው። ገባሽ? እሱ ነው የማየው። በቃ እኔ ከመስፈርቶች አንዱ ከተግባባሽ አንዳንድ ጊዜ ቦምብ ቢፈነዳ አትለያይም። አዎ እንትን ኮከብ ከገጠመ። ስለዚህ እንደዛ ከሆነ በቃ ሴት ልጅ ሌላ ምን ይጠበቃል? እሺ ስራ ኖራት አልኖራት ችግር የለብህም። ደስ እንዳላት ከፈለገች ትሰራለች፣ ካልፈለገች ትተዋለች። በጣም አሪፍ። አዎ የዘንድሮ አብዛኛው ወንድ ትስራ ከኔ እኩል ሰርታ ታምጣ የሚል ነው። አሁን ደግሞ የመጡት ጥሩ እየመጡ ነው። ስራ ባይኖራትም ችግር የለውም እኔ ሰርቻ ያኖራታለሁ እያሉ ነው። ጀንትል እየሆኑ ነው። በጣም ደስ ይላል። ስለዚህ አሁን የዲጄ ጃም መስፈርት ቆንጆ ቤቷን የምትወድ ቤቴ የምትል ማለት ነው። እና ከ25 ከ35 ሌላ ምንም መስፈርት የለም። እድሜዋ ከ25 ከ35። እሺ እና ጀርመን ሀገር መኖር የምትፈልግ ማለት ፈቃደኛ ነው። እኔ ወደ ኢትዮጵያ አልሄድም። ኦኬ ጀርመን ለመኖር ፈቃደኛ የሆነች እሺ። አሁን በአሁን ሰዓት ከየትም ብትሆን ችግር የለብህም። እሷ ከየትም ትሆን ግን እዚህ መኖር መቻል አለባት። ኦኬ ጀርመን አሁን ኢትዮጵያ ውስጥ ብትሆን የትም ብትሆን ችግር የለበትም። ግን ጀርመን ሀገር ለመኖር ፈቃደኛ ነች። እሱ ወደ ኢትዮጵያ አይገባም። እሺ ሁላችሁም ረዋን እያላችሁ ነው። ረዋንንማ ለመንሱር ሰጠኋት እኮ ከመንሱር እንደገና መንተፍ ያምጥቼ ደግሞ ለዲጄ ጃም ልስጥ። አይሆንም፣ ለመንሱር ሰጥቻታለሁ ረዋንን። እሺ ሞዴሬተሮች ፕሊስ አስገቡ እኔ እያሉ ነው ብዙ 32 ሴቶች እኔ ብለዋል። 39 ደረሱ። ሳቧቸው። ሙስሊም ኦፍ ኮርስ ሙስሊም ሂዘ ሙስሊም ሶ ሙስሊም ነው የሚፈልገው። ሃይማኖት አልጻፍኩም፣ ይኸው ጻፍኩ። በጣም ብዙ ትዳር ፈላጊ ያለ ግን አንዱ የሚፈልገው ከአንዱ ጋር አልተገጣጠመም። በጣም ብዙ። እሺ አለም እንደገባሽ ቪዲዮ አብሪ። አለም ግን ሙስሊም ነሽ ማሬ? አዎ ሂጃብ ያለው ፎቶ ነው ያደረገችው። ቪዲዮ አብሪ ውዴ። እኔ እዚሁ ጀርመን አለው። አለም ቪዲዮ አብሪ። ቻው ሸኝቼሻለሁ። ቶሎ ቪዲዮ ካላበራችሁ ነቅላችኋለሁ። እሺ ሲፈን ኔትወርክ ነቀላት። እኔ አይደለም ኢንቫይት ማድረገው ሞዴሬተሮች ነው ኢንቫይት እያደረጉ ነው። ስክሪኑ ላይ ይታየኛል። ቤተሰብ እኔን አስገብኛት በሉኝ። እኔንም ዳሪኝ ሀቡዬ። እሺ ቆይ እነሱን ልዳርና ከዛ አንቺን ልደርሻለሁ። የኔ እናት ዛሬ ስንት ሰው ዳርን? እሰይ ደስ ሲል። ወይ ለሰው ደስታ ምክንያት መሆን እንዴት ደስ ይላል። እናንተ እንደዚህ እንደ ቀልድ የምታዩት ነገር ነገ ተጋብተው ወልደው ከዓመታት በኋላ እንዴት ተዋወቃችሁ ሲባሉ ሀቢባ የምትባል ልጅ ቲክቶክ ላይ ነበረች እና እሷ ቤት ነው የተዋወቅ ነው ይላሉ። እና ታሪክ አይረሳኝም እኔን። ያ የቷ ሀቢባ ሲባል ፎቶዬን ሁላ አውጥተው በዛን ሰዓት በህይወት ካለው ከቲክቶክ ላይ አውጥተው እቺ ሴትዮ ቤት ይላሉ። የኔን ባል ከሳኡዲ የገጠር ልጅ ነው።
የገጠር ነው። በጣም ጥሩ። በቃ አንቺ ታምኚበታለሽ አቡዬ? እኔ ዋሶ ነው አለው ዳሬ። እሺ እንትን አድርጊው፣ በትልቁ አድርጊው አንዴ ልየው። ዋው 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 ዋው! ዳሬ ጣሊያን ሄደ መጣ ዳሬ አየካለን ሌላ ወንድሜ ዋሶ ሆነካለው ሄደ ከዛ እንደማትክዳት እንደማትጠፋ እኔ ባላንተ ዋሶ ነው። በቃ ቆንጆ ነው። ወደዛው እንደዚህ መልክ ብቻ መሰለሽ ጸባዩስ ብትይ ኦኬ። እኔ አንቺ ስላልሽ እኔ አንቺ ልጠምንሻለሁ። እድሜውን ግን አልጠየቅሽውም አቡዬ። እድሜ እኮ ቁጥር ነው ማሪ። የወንድ ልጅ እድሜ ምን ያደርጋል እንዴ? አቡዬ ደግሞ ጠይቁ። አይ በደንብ ማቻ ያደርጋል። ፊደሪ ወንድም እድሜ ስንት ነው ወንድሜ? 33 አቡዬ 33 ነው። ይሁን ይሁን። አንቺ ከ35 እስከ 40 ነበር የምትፈልጊው። አቡዬ ሁለት ዓመት ይቀረዋል። እኔ ያልኩት 35 አውቆ አልፈልግህም እንዳትሉ ነው። ሁለት የቀነሰው እንጂ 35 ነው። አልፈልግም እንዳትዩ ትንሽ ነው ትልቅ ነህ እንዳትዩ ብሎ ነው የቀነሰው እንጂ 35 ነው። ኦኬ እሺ አቡዬ ፎሎ አድርገኝ። ፎሎ ልደራረግ። ፎሎ አድርገኝ። አመሰግናለሁ። ደሬ እንገናኛለን። ታንኪዩ አቡዬ አመሰግናለሁ። አደራ ወንድሜ እሺ እሺ አቡዬ ታንኪዩ። አቡዬ ከኋላችን ታዲያ ከፊታችን መልካሙን እንመኝላችኋለን። ደስ ብሎናል። አቡዬ ነገርሽው ድንግል ናት ብለሽ ነገርሽው። ልጃገረድ ናት አልሽው። ባይዘዌ ድንግል ናት እስካሁን ድረስ በታሪክ የሌለን እሷን ቅርስ ናት። ትልቅ ዋሻ ውስጥ 5 ሳንቲም እንደማግኘት ማለት ነው። ትክክል። ብራቮ ብራቮ ብራቮ። ኦኬ ታንኪዩ አቡዬ አመሰግናለሁ። ኑሪልኝ። በጣም ወድሻለሁ። እኔም በጣም ልጆች ያሳድግልሽ። ኑሪልኝ። እሺ እናቴ ቆንጆ ትዳሪልኝ። ቻው እና ይሳካላችሁ። አቡዬ ታንኪዩ። የአብርሃምና የሳራ ልላት ዌልካም። ሄድክ በቃ ጣሊያን መኖሪያ ፈቃድህን ዱባይ ላይ ይዘካል። ይመስገን ፈጣሪ። አሁን ደግሞ ጣሊያን ሄዳለህ። ጣሊያን ሄደክ ላይቭ ላይ መተክ እንድትናገር እንድታመሰግነኝ እፈልጋለሁ። ላይቭ ላይ መተክ እንዴ አቡዬ ጣሊያን ስትገባ እንዳትረሳኝ። ታረሳሽም እናቴ እህቴ ኑሪልኝ። ምንም አይደል ወንድሜ። እሺ ቻው። ቆይ አስታወሳችሁት? ዲጄሊ አምጥታው ምናምን ዲጄሊ አምጥታው ኢቃማዚ በሳራ ለሀበሻ እና በእኛ ምናምን የተሰራለ ነው። ይሄ ልጅ ነው ስለዚህ ይሄ ልጅ ነው እንደሱ ትንሽ ወፈር አረማክ ዛሬማ ጣወጣለሁ። ጣሊያን ሄዶ ደግሞ ታያላችሁ። መጥቶ እዚህ ቤት ገስት ገብቶ አመሰግናለሁ አቡዬ ይኸው ጣሊያን ያለውት ካላለ እሺ አቡዬ ቴንክ ዩ እናቴ ኑሪልኝ። እኔ አንተ መልካም ሰው ስለሆንክ ነው አንተን የመረጥኩትኝ። የሰው ውለታ ስለማትረሳ ጣሊያን ሄደ እንደማትረሳኝ ስላመንኩብክ ነው። 100% ችግር የለውም አቡዬ። መጥክ እሺ እናቴ ኑሪልኝ። ሰላም ግባ። ገና ፕሮሰሱ ሳይጀመር ሰላም ግባ። ኧረ ቆይ ፕሮሰሱ ይለቅ መጀመሪያ። ሲያልቅ ፕሮሰሱ የመረራው ቀን መተህ ንገረን። እሺ እናቴ እሺ አቡዬ። ፈርጥሽ ምንድን ነው? በመጀመሪያ እድሜውን ልንገርሽ ቪዲዮ ግዴታ ነው ሶፊ። ኦኬ 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 ይቅርታ እሺ አቡዬ ይቅርታ። እሺ አለው አሁን አለው። ሴቭ የሚለውን ንኪ። እኔ ጋር ጠፍቷል። ኦኬ ወይ ኦኬ አሁን መጣ። እሺ እኔ የምፈልገው እድሜው ከ35 እስከ 40 ከዛ በላይ አልፈልግም፣ ከዛ በታችም አልፈልግም። ከ35 ልክ እንደ መሲ ወለየዋ ነው መስፈርትሽ። ከ35 እስከ 40 እሺ። ስራ ማለት ነው። አዎ ስራ ምንም ችግር የለም። እዚህ ሲመጣ ስራ አስጀምረዋለሁ። ምንም ችግር የለው። እሺ እሺ። እምነት ሃይማኖቱ ያው እንግዲህ የፈለገው ይሁን፣ ዋናው ፍቅር ነው። እሱ የራሱን እኔ የራሴን፣ ምንም ችግር የለው። ችግር የለብኝም። እሺ እምነት የግል ነው። እምነት የግል ነው።
ብራባ ሀገሬ ጋራ እሺ። እና አግብቶ የፈታ ልጅ ያለው ችግር የለብሽም? አይ ልጅ ያለው አይደለም፣ ልጅ ያለው አይደለም፣ ልጅ የሌለው ቢሆን ደስ ይለኛል። አግብቶ የፈታ ቢሆን ምንም ችግር የለውም። የሱ ልጅ እኔ ልጅ ነው፣ ምንም ችግር የለውም። የሱ ልጅ እኔ ልጅ ነው፣ ምንም ችግር የለውም። እሺ እሺ። ቁመት እኔ 1 ሜትር ከ69 ነኝ። ከኔ ባያንስ ደስ ይለኛል ማለት ነው። እሱ ሜትር ከ70 በላይ ይሁን ማለት ነው። ወንድ ልጅ መብለጥ አለ። ረጅም ሳይሆንም አንድ ሜትር ከ80 ቢሆን ደስ ይለኛል። ከ70 ቢሆንም ምንም ችግር የለውም። ሜትር ከ70 በላይ ይሄው ሜትር ከ70 በላይ ብዬልሻለሁ። እና ከለር ውስጥ ጸይም፣ ቀይ፣ ጥቁር ኧረ ምንም ይሁን ሰው ይሁን አቡዬ፣ አንቺ እንደምትይው ሰው ይሁን፣ ልቡ ቆንጆ ይሁን። በጣም ጥሩ እሺ። መልኩ ችግር የለውም እሺ። ስለዚህ ሱስ የሚጠጣ የሚቅም ችግር የለብሽም? እኔ ባይጠጣ ደስ ይለኛል፣ ግን በሳምንት አንዴ ቢጠጣ ምንም ችግር የለም። የሰው ልጅ ነው እንግዲህ ምን ታረጊዋለሽ? ይሄ በየቀኑ የሚጠጣ ሰው በሳምንት አንድ ቀን ብራባ ጎበዝ። ስለዚህ የሶፊያን መስፈርት የምታሟላ ካለክ እድሜክ ከ35 እስከ 40፣ እምነት የግል ነው ችግር የለባትም። አግብታ የፈታህን ብትሆን ችግር የለባትም። ልጅ ቢኖርህም ያንተ ልጅ የሷ ነው ችግር የለባትም። ቁመትክ ሜትር ከ70 በላይ ቢሆን ይመረጣል። እሷ ሜትር ከ69 ስለሆነች ማለት ነው። ይቺን መስፈርት የምታሟላ ካለክ አለው በል፣ እኔ ስብሃለሁ፣ አስገባሃለሁ እዚህ ጋር ኦኬ። መስፈርት መስዬ አብሪ ቪዲዮሽን። አሁን የሁሉንም መስፈርቶች እገርብላችኋለሁ። በትልቁ ደውል ነው። አሁን የሁላቸውንም መስፈርቶች እገርብላችኋለሁ። ያን የምታሟሉ ትገባላት አለው እያሉ ነው። አስገባት። ጣሊያን ነው የምትኖረው። አግብታ ጣሊያን ትወስድሃለች። ግን ማለት ነው ከወሰድሽ በኋላ ቢሸመጥጥሽስ? አይ ለገጠር ያልኩሽ ለዚህ አይደለ ገና ሀገሩን እስከሚለምድ ምን እስከምቱ መጻፍ አለብኛ። የገጠር ልጅ መሆን አለበት። የገጠር ብዬሻለሁ። አልሰማሽኝም? የገጠር አሁን ቅድም አልጻፍኩም ነበር፣ ይቅርታ። የገጠር ልጅ መሆን አለበት። የገጠር ልጅ ዘመድ ያለሽ ካለሽ አለው። ደሬን እኔ ተማመንብኝ። ደሬ አለው ዛሬ አቡቤን ላገኝ ነው ባልተመስገን። ደሬ አለው ብሎ ነበር። የታለኔ ለደሬ ቅድሚያ ልስጠው። ተበድሏል ከዚህ በፊት ወይኔ ግን ደሬ አንተ ባለ ትዳርና የልጆች አባት አይደለክ? ለጣሊያን አንቺን ፎሎ አድርጊው ሰሚሃ፣ በውስጥ ቁጥር እንድትቀያየሩ እሺ። ሀቡዬ እንትን ሌላ የምትጠያየቁት ነገር ካለ እዚህ ጋር እኔ ያው ሞር ነፃነት እንዲሰማችሁ በውስጥ እንድትጨርሱ ብዬ ነው፣ ፎሎ እንድትደራረጉና በውስጥ ግን እዚህ ጋር መጠያየቅ የምትፈልጉት ጥያቄ ካለ አንቺን መጠየቅ የምትፈልጊው ነገር ካለ የት ነው የሚኖረው ሀቡ? የት ነው የምትኖረው? አብዱል ማሊክ። እኔ አዲስ አበባ ነው የምኖረው። አዲስ አበባ የት? አዲስ አበባ እኔ ቦሌ ነው ያለሁት። ሰፈሩን አልነግርሽም። አሁን ሰፈሩ እዚህ ጋር ምንድን ነው? ሰፈሩን ፐብሊክ ላይ አይነግርሽም፣ በውስጥ ይነግርሻል። ለሴፍቲው ጥሩ አይደለም። ብዙ ሴቶች ደግሞ አሁን ፎሎ አድርገውታል። ገባሽ? አየሽ 284 ሴቶች ፎሎ አድርገውታል። ቶሎ ላፍ አድርጊው ወቅ አንተም ቶሎ ላፍ አድርጋት። የሁሉ ሰው ፎሎ አድርጓል። አላህ ለኔ ካለ ምንም ችግር የለም። ጎበዝ። ወይኔ ማሻአላ ኢማኗ ደግሞ ማሻአላ። አላህ ለኔ ካለው ለኔ የኔን እንጀራ ይሻግታል እንጂ ማንም አይበላውም ማለት ነው። አዎ ሀቢ ጎበዝ፣ በጣም ደስ ይላል። እና ሲሪየስ አገጫጨቱ ግን ደስ ይላል። እና እንትን ፎሎ ተደራርጋችሁ በውስጥ ትጨርሳላችሁ። ስትጨርሱ መታችሁ ነግራችሁን ወራትም ይፍጅባችሁ፣ አመትም ይፍጅባችሁ። የሰርጋችሁ ግን ሀቢባ 2 ሚስት ነው ማገባው። ሀቢባ ይሄንን ትስማማለች? 2 ሚስት ነው ማገባው ማለት? አዎ ማለት የ2 ቤት ነው። 2 ሚስት ነው። የ2 ቤት መሆን ፈልጋለሁ። ይሄንን ነው የምትስማማ? አንተ ኦሬዲ ባለ ትዳር ነህ። መጨረሻ ላይ እኔ እንዱብዳ ምትነግረኝ ነው አይደል? አላገባክም፣ ግን ሁለተኛ ሚስት የማግባት ፕላን አለ። አላገባውም፣ ግን እንደዛ ፍላጎት አለኝ ወደፊት ሁለተኛ ሚስት የማግባት ሀሳብ አለው። ያዋጣሽ? አቅም ካለው 4 ያግባ፣ ችግር የለም።
አቅም ካለው በስ አይ በኋላ አግብቼ ከምደነግጥ አይሻልም? አሁን ላስፈቅድለት ማለት ነው ሀቡ። በነገርሽ ላይ እንዲያገባ መፈቅድለት አግብታ ላይክ ልጆች ያሏት ምናምን ነው እንጂ የሆነ ገና ልጃገረድ ሴት ምናምን እንደገና እንዲያገባ አልፈልግም። ገብቶሻል? አግብታ ፈታ ልጆች ያሏት እንደዛ ከሆነ ነው እንጂ እርዳታ ማለት ነው እንዲረዳት እንደ እርዳታ ነገር ነው። አዎ እንጂ ልጃገረድ ለመሰብሰብ አይደለም እኮ 4 ሚስት ፈቅድለታለሁ፣ ችግር የለውም። አንተ